ሰላም ሰላም እንዴት ናችሁ? የኢየሱስ ስም የተባረከ ይሁን። ኢየሱስ ብቻውን ያድናል። እንግዲህ ምንም ማድረግ አይቻልም። አራየንን ጉድ ስሙ። ተመልከቱ ይህንን ተአምር። የቅድስት ኪዳነ ምሕረት ምስል በዛፍ ላይ በቆላ ድባ ከተማ ላይ ታይቷል። ይህንን ተአምር ዓለም ሁሉ ይስማ። በምስራቅ ደንቢያ ወረዳ ቆላ ድባ ከተማ የከተማው እምብርት ተብሎ የሚጠራው አካባቢ በአንድ ግዙፍ ዋርካ ዛፍ ላይ ቅድስት ኪዳነ ምሕረት ድንቅ ተአምራዊ ምስል መታየቱ ተሰማ። ክስተቱ ለየት የሚያደርገው የብዙዎች ትኩረት የሳበው ቀደም ብሎ የነበረው ሁኔታ ነው። በከተማው እየተከናወነ ባለው የኮሪደር ልማት ምክንያት በአስፋልቱ ዳር የሚገኘው ይህ ዋርካ እንዲቆረጥ ታቅዶ ነበር። ሆኖም ግን በቀን ስራ ተጀምሮ ዋርካውን ለመቁረጥ ሙከራ ቢደረግም ለመቁረጫነት የሚያገለግሉ ቁሳቁሶች በተደጋጋሚ እየተሰበሩ ስራውን ማከናወን አልተቻለም። ለሰራተኞቹ ነገሩ አልሆናለ በማለት ትተውት በሄዱበት ጥቂት ሰዓታት ሳይሞላ አመሻሽ ላይ በዋርካው ላይ የኪዳነ ምሕረት ድንቅ ምስል ተገልብጦ ታይቷል። በአሁኑ ሰዓት የከተማው ሕዝብና በአካባቢው የመጡ ምዕመናን በቦታው ተገኝተው ይህንን ድንቅ ተአምር እየተመለከቱ ይገኛል። ይህ የእግዚአብሔር ስራ እንጂ የሰው አይደለም በሚል ምስክርነታቸውን እየሰጡ ነው። ዛፉ ሊቆረጥ ሲል መሳሪያው አልሰራ ማለት። ለማንኛውም እኔ ምንም አልናገርም። የኮሪደር ልማት እንትኑ እንዳይነካ ማድረግ የሚቻልበትን መንገድ ብንፈልግ አይሻልም? እንደዚህ ሐሳበን ፎቶ ታየ ምናምን በአንደኛው ክፍለ ዘመን ሰውን ለመሸወድ ከምንሞክር ዛፉን በቃ እንዳይቆረጥ ከተፈለገ ለምን እንዳይነካ እንደተፈለገ ማሳየት ነው። ለመንግስት ማሳወቅ ነው። መቼም ማሳማኝ ነገር ካለ አይነካም ብዬ ተስፋ አደርጋለሁ። እንደዚህ ማድረግ አይቻልም። ክብር ለኢየሱስ ይሁን። እዚህ ጋር ግን አንድ ነገር መናገር ፈልጋለሁ። አንድ ኢየሱስን ካልያዛችሁ ትኩረታችሁ እሱ ካልሆነ እንደዚህ ነው በቃ። ዛፍ ትኩረት ይወስዳል፣ ወንዝ ትኩረት ይወስዳል፣ ድንጋይ ይወስዳል፣ የተገኘ ሁሉ ይወስዳል። በቃ እንትን ላይ ተገለጠ ግር፣ እንትን ላይ እንትን ሆነ ግር፣ እንትን ላይ ወጣ ይቻላል። አንዴ ወደ ውሃ፣ አንዴ ወደ ዛፍ፣ አንዴ ወደ ድንጋይ የፈለግከውን ታደርጋለህ። ለምን መሰለ? ትኩረት ወደ ኢየሱስ አይደለም። ዋናውን አላዝከም። በቃ ተጨማሪ ነው ያዝከው። እሱ ራሱ በቃ አይጨበጥም፣ አይያዝም፣ ዋጋ ትከፍላለህ። ኑ ወደ ኢየሱስ። ከሱ ውጪ ወደ ማንም እንድንሄድ መጽሐፍ ቅዱስ አያዘንም። ትኩረት ሁሉ ወደ ኢየሱስ። አለበለዚያ እንደዚህ ነው። ዛፍ ላይ፣ ቆርቆሮ ላይ፣ ቤት ላይ አረባ ጌታ በኢየሱስም ከዚህ ጉዳይ ያድናል። ኢየሱስ ብቻውን ጌታ ነው። ምንም ማድረግ አይቻልም። ኑ ወደ ኢየሱስ። ሰውየንም ጌታ ኢየሱስ ክርስቶስን አቅፋ ድንግል ማርያም ስዕል አለ። እንዲሁም ደግሞ እዚህ ጋር ደግሞ ትንሽዬ የመላእክ ስዕልም ታያላችሁ። የአምላክ እናት የሚል ጽሑፍም ላዩ ላይ አለበት። ይሄ 1000 ብር ኖታቸው ብቻ አይደለም። እዚህ የ50 ብር የብር ኖታቸውም ላይ እዚህ ጋር ገብርኤል ሲያበስር ታያላችሁ። ይሄንን እንዴት እንደምታውቁት እዚሁ ላይ በጽሑፍ አስቀምጠውታል። አብሳሪው መልአክ ብለው በትንሹ አስቀምጠውታል። ከተሞቻቸው ላይ በጣም ግዙፍ የሆኑ የቅድስት ድንግል ማርያም ጌታ ኢየሱስ ክርስቶስን አቅፋ ያለበትን ሐውልት ሰርተዋል። ይህንን ቪዲዮ እያየው ኮሜንት ሴክሽን ላይ ገብቼ እያነበብኩ የኛ ሀገር ሰዎች ባያምኑም ያመኑት በብር ላይ እንትን እዛ ነበር ሄዶ መሞት ከኖሩ አይቀር እንደዚህ። ኧረ ብዙ ነገር ይወራል። እሺ ልጁ የተናገረውንም እየተቃወምኩ አይደለም፣ ብር ላይ የተደረገውንም እየተቃወምኩ አይደለም። ነገር ግን አንዳንድ ሰዎች ኮሜንት ሴክሽን ላይ የሚጽፉት ነገር በቃ ምንድነው? ይሄ እኮ ክለብ አይደለም። የሆነ ደግፋችሁ የኔ ዋንጫ ያነሳል ያንተ ያነሳም አይደለም እኮ። ብር ላይ ታተመ፣ ብር ላይ ወጣ አልወጣ፣ ዋና ቁም ነገር እኮ እሱ አይደለም። መጽሐፍ ምን ይላል? በየት በኩል ነው መንገድ? ይሄን ምን ፈልጋ ይሻላል? ግንባራችን ላይ እኮ አትመን ብንሄድ ራሱ እኮ ምንም ትርጉም የለም። መጽሐፍ ከምናገረው የተለየ ከሆነ ምንም ዋጋ የለም። ትርፉ ድካም ነው። ዋና ቁልፋችን እሱ ቢሆን ምን ችግር አለ? መጽሐፍ ቅዱስን በዚህ ልክ እየጠላን ሰው የተናገረውን ነገር ወደን እንደዚህ በአደባባይ ስናወራ አይከብድም? ኢትዮጵያውያን ምናምን ምን ይሰራል? መጽሐፍ የምናገረውን ተቀበሉ፣ ዋጋ አትክፈሉ። እንዲህ ወጣ፣ እንዲህ ታተመ፣ እዛ ሀገር ተከበረ፣ እዚህ ተከበረ፣ እዛ ሀገር ሄዶ መኖር ነው፣ እንዲህ መሆን ነው፣ ዋጋ የለም። እዛ ሀገር አይደለም ጨረቃ ላይ ወጣን ብንኖርም ዋና ቁም ነገሩ መጽሐፍ ቅዱስ የምናገረውን ካልተቀበልን፣ በዛ መንገድ ካለን በቃ መጨረሻችን ሲኦል ነው የሚሆነው። አለቀ። መጽሐፍ የምናገረው የለም። አረ ቅዱሱ ቃል የምናገረውን እንቀበል፣ በሱ መንገድ እንሂድ፣ ዋጋ እንክፈል። አረ በስመ አብ። ኢየሱስ ብቻውን ያድናል። እንግዲህ ምንም ማድረግ አይቻልም። ሰውየንም ምናልባት የሞከራችሁ ሰዎች ካላችሁ ነገር በዚህ በሁለት ጣት የሚነሳ ምንድነው? በዚህ በሁለት ጣት ድንጋይ ማንሳት ምን ማለት ነው? የምታውቁ ሰዎች አላችሁ? ስሙ። እጹብ ድንቅ ነው ክብርህ፣ እጹብ ድንቅ ነው ክብርህ፣ እጹብ ድንቅ ነው ክብርህ፣ እጹብ ድንቅ
ነው ክብርህ ቅዱስ ላሊበላ በቃል ኪዳንህ እጹብ ድንቅ ነው ክብርህ እጹብ ድንቅ ነው ክብርህ ከነግስና አታምርህ መንፈሳዊ ነገር ዘመናዊ ባይሆንም የሆነ ዘመን ሲመጣ ሚሻሻል ነገር ባይሆንም የተጻፈው ልክ ነው። በቃ እሱን ተቀብሎ መሄድ ነው ብዬ አምናለሁ። ነገር ግን በዚህ ዘመን በዚህ ልክ ላለማወቅ መወሰን ተገቢ ነው ብዬ አላስብም። ኢየሱስ መንገድ እኔ እኮ በሌላ ቢወራ እኮ ችግር የለም። ጌታ ኢየሱስን የካዱ ሰዎች መጽሐፍ ቅዱስን የማይቀበሉ ሰዎች ቢያወሩ እኮ ችግር የለም። ምንም አላወራም። ግን መጽሐፍ ቅዱስን እንቀበላለን ጌታ ኢየሱስን እናውቃለን እያሉ ህዝቡን ግን ወደ ሲኦል ሲወስዱ ማየት እኮ ነው የሚከብደኝ። ምንድነው አሁን? እሺ ድንጋይ አንስተህ ክብር ሁሉ ለኢየሱስ ይሁን። ኢየሱስ ያድናል። ከዚህ ጉድ አውጥቶናል። ኧረ አሜን በል። ኢየሱስ ያድናል። ኧረ ጉድ ነው። ብቻውን ይወሰዳል። ኑ ወደ ኢየሱስ ሰላም ታገኛላችሁ፣ እርፍ ትላላችሁ። በኢየሱስ ስቃይ እኮ ነው። ኧረ በጌታ ስም ስሙን። እኔ ከፔንቴ ነው የመጣሁት፣ ከምንፍቅና ዓለም ውስጥ ነው የመጣሁት። የኦርቶዶክስ ተዋሕዶ ከፍተኛ ጥላቻ ያለብኝ ተቃዋሚ ሳኦል የሆንኩ ሰው ነበርኩ። ዛሬ ግን ኦርቶዶክሳዊ ማንዴት ገብቶኝ ጳውሎስ ሆኜ እያገለገልኩ ነው፣ በኦርቶዶክስ ትምህርት ውስጥ ማለት ነው። እና ኦርቶዶክስ በመሆንሽ የዘላለም ሕይወት አለሽ። በላይም ላይ እንደ ሰርግ ቤት ትኬት የዘላለም ሕይወትን እያደለ ነው። ኧረ ክብር ለኢየሱስ ይሁን። እየወሰዳችሁ እንዲህ ኦርቶዶክስ በመሆንሽ የዘላለም ሕይወት አለሽ። ፈቅጃለሁ፣ ገብተሻል። ከሸቀለው አይቀር እንደዚህ ነው። በእናትህ ማንንም እንዳሰበ በደንብ አድርገህ እየሸቀልክ ነው። ማንንም እንዳሰበ ክብር ለኢየሱስ ይሁን። አቤት ኢየሱስ! ይሄንንም እኮ አምኖ ተቀብሎ ቁጭ የሚል ሰው አለ። ኦልሬዲ ገብቻለሁ የሚል ሰው አለ። ገደል እየከተተ ነው። የገነትን ነገር ተው፣ ተስፋ ቁረጥ። ገደል እየከተተ ነው። መዳን በክርስቶስ በማንም የለም። የእሱ ከሆንሽ ሰማይ ገብተሻል። ብቻውን እንደሚያድን ካመንሽ፣ ሕይወት ኢየሱስ እንደሆነ ካመንሽ አለቀ። ከዚህ ውጭ ትርፉ ድካም ነው፣ ፉከራ ነው። አቤት የሰማይ ቁልፍ በእጁ ላይ ያለ ሰው ከፍቻለሁ፣ አይዘግቻለሁ። ከጠጅ ቤት መልስ ቪዲዮ ከባድ ነው። ክብር ለኢየሱስ ይሁን። እንግዲህ ምንም ማድረግ አይቻልም። ገና ብዙ እንሰማለን። ሰውየልን ነው የገሌ ልጅ ምንም ያህል ብትሰራ 1000 ትውልድ በሙሉ ዝም ብለህ ሰተት ብለህ ገነት መንግስተ ሰማያት ትገባለህ ማለት አይደለም። መካነ መቃብራቸው የምታዩት ማለት ነው። እና ቃል ኪዳኑ ምን ይመስላል ብትሉኝ ከዚህ ገብቶ ከመቃብራቸው ወጥቶ የተሳለመ እስከ 101 ትውልድ ድረስ ይማርለታል የሚል ቃል ኪዳን አለ በገድላቸው ላይ ማለት ነው። አሁን እኛ ባሳተምነው ገድል ላይ በ12ኛው ታምር ላይ ታገኝታላችሁ፣ መጽሐፍ ያላችሁ ሰዎች ማለት ነው። ከመካነ መቃብራቸው ገብቶ ከዚህ የተሳለመ እስከ 101 ትውልድ ድረስ ይማርለታል። ስለ አቡነ ዘራውርት ብሎ ትንሽ ዝክር የዘከረ ሰው እስከ 100 ትውልድ ይማርለታል። ከመጣችሁት መካከል አሁን መግባት የማይችል ሆኖ 40 ክንድ ርቆ ቆሞ ጸልዮ ቢሄድ እስከ 44 ትውልድ ይማርለታል። 80 ክንድ ርቆ ቆሞ ጸልዮ ቢሄድ እስከ 22 ትውልድ ይማርለታል የሚል ቃል ኪዳን አላቸው። እምነታቸው ከዚህ ነው የሚወጣ፣ በዚህ በራለው ከዚህ ከእምነታቸው በአንገቱ ያደረገ እስከ 22 ትውልድ ድረስ ይማርለታል። በመስቀላቸው የተባረከ እስከ 12 ትውልድ ይማርለታል ይላል። ከዚህ ቦታ መጥቶ ስጋው ደግሞ የተቀበለ ወይንም የመነኮሰ እስከ 7 ትውልድ ድረስ ይማርለታል ይላል። ይህን ቃል ኪዳን የሚያደርጉ ከምዕመናን ወይንም ደግሞ ካህናት ብለው ወይንም በርኩስና የሚኖሩ ወይንም ደግሞ በድንግልናቸው መካን ሆነው ደግሞ በሕግ ተወስነው መካን ሊሆኑ ይችላሉ። ልጅ የማይወልዱ ከሆነ ይላል ወዲያ ጥናንታቸው ሆኖ ያስጓቸው እናት አባቶቻቸው ብዙ ኃጢአት ሰርተው ወደ ገሃነም ቢወርዱ እነሱ ይህንን ባደረጉት ስራ ይመልሷቸዋል ይላል። ይህንን ቃል ኪዳን የሚጠራጠር ከአንተ ቃልና ከልጆች ቃል ሰምቶ ያቃልለውና የነቀውን አልምረው። እንደ ቅዱስ ጊዮርጊስ 7 ዓመት ቢጋደል እንደ አቡነ አቤል ብዙ አይነት መከራ ቢቀበል ወይንም እንደ ወዳጀ ገብረ መንፈስ ቅዱስ 562 ዓመት ያገለግል
እናንተ ብቻ ነው። አሁን በመጨረሻ ላይ የተናገረውን እንደ ቀልድ እንዳታይ። ይህንን ነገር የሚጠራጠር ሰው ካለ ከባድ ቅጣት ይጠብቃል። ምንም ነገር አሜን ብለህ ከመቀበል ውጪ ወደ ላይ አይደለም። እስከ 101 አንዱ ምንድነው ትፕ ነው 100 አይበቃም። እስከ 7 ትውልድ እስከ 40 ትውልድ እስከ 25 ትውልድ ይህንን ሁሉ ከተናገረ በኋላ ይህንን የሚጠራጠር ሰው ካለ የለም አበቃለት፣ ይቅርታ የለም፣ ምሕረት የለም። ይህ ማደንዘዣ ነው እኮ በጌታ በኢየሱስ ክርስቶስ። ወደ መጽሐፍ ቅዱስ ተመለሱ፣ አለበለዚያ ይህንን እየሰማችሁ ዘላለም ዓለማችሁን ዋጋ ትከፍላላችሁ። በሚገርም ሁኔታ በክብር ወደ ሲኦል ትሻኛላችሁ። አለቀ። ሕይወት ኢየሱስ ነው። አሁን ይህ ምን ይባላል? በኢየሱስ ስም እንግዲህ ይህንንም ቁጭ ብሎ የሚሰማ ሰው አለ። ሆነ ነገር ተነክቶ ፈዞ ነው እንጂ አሁን ሰው ይህንን እንዴት ሊያምን ይችላል? አይቻልም እኮ እንዲህ ዝም ብላችሁ ስታስቡ እኮ ነው አይቻልም። ከዚህ ጉድ ግን ክርስቶስ ነፃ ያወጣል፣ ብቻውን ሕይወት ይሰጣል። ኑ ወደ ኢየሱስ። ኢየሱስ ይወዳቸዋል፣ ስለ እናንተ ዋጋ ከፍሏል። አረ እንደዚህ ዋጋ አትክፈሉ በኢየሱስ። እያስፈራሩ አስሮ ማስቀመጥ። ክብር ለኢየሱስ ይሁን። ኢየሱስ ብቻውን ያድናል። ብዙ እንሰማለን፣ ምንም ማድረግ አይቻልም። ከባድ ነው። በኢየሱስ ስም ስሙኝንም ፀሐይ ቆማ አታቅም። የቆመችው ከተፈጠረች ጊዜ ጀምሮ የቆመችው ኢያሱ 10 ላይ ነው። ኢያሱ 10 ነው ፀሐይ ቆማ የምታቅም። ቆማ አታቅም። ኢያሱ እየተዋጋ እያለ ልዩ ልዩ መንገድ ያኮላሉ። ሰውየው እንደ ቀልድ እየተዋጋ ኢያሱ 10 ላይ ሳይው ጦርነቱ አያልቅም። ጦርነቱ አያልቅም። ፀሐይ መጥለቋ ነው። አሁን እኛ ብንው ምንድነው የምናደርገው? ወደ ሀገሬ ልመለስና ነገ ሲነጋ መጥቼ እዋጋለሁ ነው የምንለው። ኢያሱ እኔ ከምመለስ ፀሐይ ብቆም ይቀላል አለ። አልመለስም አለ ደግሜ እዚህ ቤት እና በቃ ይቁምና ጨርሰን ነው እንመለሳለን። ለምን ሲሉት ይሄ ውጊያ የኔ አይደለም የእግዚአብሔርን ጦርነት ነው የምዋጋው አለ። እና ያንተን ነው እየተዋጋ ያለው አቁሞ አለ። መጽሐፍ ቅዱስ ሲናገር ስሙኝ፣ መጽሐፍ ቅዱስ ሲናገር እግዚአብሔር ፀሐይን አስቆም አይደለም የሚለው። ኢያሱም እንዲህ አለ፣ ፀሐይ በገባውን ቁሚ ሲላት መጽሐፍ እንደዚህ ነው። እኔ አይደለም ያልኩት፣ ኢያሱ ወሰደ ገብታችሁ ታነባላችሁ። እግዚአብሔር የሰውን ቃል እንደሰማበት እንደዚያ ያለ ዕለት በፍጥረት ውስጥ የለም ይላል። እግዚአብሔር የሰው ቃል ሰማ። ፀሐይ ቁሚ ሲል ኢያሱ እግዚአብሔር ሰምቶ ቀጥ አረጋት። አንድ ፀሐይ አይደለም የቆመው፣ the whole universe ነው ቀጥ አለ። ሲስተም አቆሙ። ታውቃል ምን አይነት ሰዎች ናቸው ሰዎቹ? ራሱ አንተ ኔቸር ከሰው ጋር ትጣላም እንዴ አንተ? ወደ ላይ እኔ ፀሐይ ትቁም እነሱ ሰፈሪንጋ እዛ ጨረቃ ያለችበት ሀገር 24 ሰዓት አረገው ጨለማውን። አንድ ቀን ቆመች ይላል። አዘገየው። የእግዚአብሔር ሰው መሆን ከባድ። እግዚአብሔር አያዳላም። ኤክሴፕሽንስ አሉት እንጂ አያዳላም። በባህሪው እግዚአብሔር አያዳላም። አሜን በሏ። አያዳላም ግን እንትን አለው። ለክብሩ ሲሆን የሚሰራው ነገር አለ። ከእግዚአብሔር በኩል ስትወግን የሚሆንልህ ነገር አለ። አዳልቶልህ አይደለም ሳይድ ስታረግ በሱ በኩል እግዚአብሔር ለክብሩ ሲል ሲያረግ ተዳልቶልህ ነው። አሁን ሲያደላለ ነው ምናምን የሚሉ መዝሙሮች አሉ። ግን ሳይድ ስታረግ ሲሆንልህ ነው እንጂ ተዳልቶልህ አይደለም። በእውነት ነው ማለት ያው ሁላችንም ከወራን ለኔ ያዳለ ይመስለኛል። አሁን እኔ ያዳልቶልኝ እኮ አይደለም፣ ግን ሳይድ አርጉ ሁሌ። አሜን ነው። እና ተዋጋ፣ ፀሐይን አስቆመ፣ ፀሐይም በገባውን ቆመች ይላል። እኔ ዝም ብሎ እንደ ድሮ ነው የተማርኩት። በእርግጥ አሁን ግን ተሻሽሎ ሳይንስ ብዙ ጊዜ ስለሚሻሻል መጽሐፍ ቅዱስ ብቻ ነው ማሽ እርማት የሌለው እውነት መጽሐፍ ቅዱስ ብቻ ነው። ማንም ቢናገር የሆነ ቀን ይቀየራል፣ የተሻለ ሲመጣ ይሽረዋል። የማይሻሻል ይሄ ብቻ። እኔም የማምነው መጽሐፍ ቅዱስን እና ስንማር ድሮ መሬት በፀሐይ ዙሪያ ትዞራለች የሚል ነው ትምህርት የተማርኩት። እኔ ምህዋር አላት እንትን አላት። መሬት በፀሐይ ኢያሱ ያስቆመው መሬት ነው እንዴ? መሬት ቁሚ ነው እንዴ ያለው? ፀሐይ ቁሚ ነው ያለው ኢያሱ። አይ ቲንክ አልተሳሳተም። ተፈታተናችሁ ከልጅነት ጀምሮ የተማራችኋት ትምህርት የእግዚአብሔርን ቃል አታምኑም እንዴ? ምንድነው አንተ ኢየሱስ ያድናል ብቻ ነው የምታምኑት? ይሄ መጽሐፍ ቅዱስ ውስጥ ነው ያለ። እግዚአብሔር በኢያሱ ስህተት ታምር ሰርቶ አይደለም። መጽሐፍ ቅዱስ ስህተት አልባ ነው። ጌታ ካልመጣና እድሜ ከሰጠው ሳይንስ ማን እንደሚዞር ይደርስበታል። ምክንያቱም መሬት ከመዞር አንድ ቀን ዘግይታለች አሉ እኮ። እኛ ድሮን ያነበብነው ኢያሱ 10 ላይ፣ እነሱ በቅርብ ይደርሱበት። እኛ ስንት ሺህ ዓመቱ እኮ ነው መሬት አንድ ቀን እንደ ሲስተም አንድ ቀን እንደቆመ። እንደዚህ የተጻፈውን ታምር አምጥታችሁ አውሩ። መጽሐፍ ቅዱስ ላይ ያለውን አምጥታችሁ አውሩ። ከዚህ ውጪ ተረት ተረት አታውሩ። ክብር ለኢየሱስ ይሁን። ደስ አይልም? ቆንጆ መልእክት። ክብር ለኢየሱስ ይሁን።
ቀጣይ በሌላ እንገናኛለን። ሰብስክራይብ፣ ሼር፣ ላይክ ማድረጋችሁን እንዳትረሱ። ወዳችኋለሁ። ተባረኩ።